ሰላም ሰላም፣ እንዴት ናችሁ? ዛሬ ትንሽ ነገር ባካፍላችሁ ብዬ ነው። ትንሽ የተረዳሁትም ማለት ያው ሰው ነንና ስንኖር በህይወታችን የሚያልፉ ብዙ ነገሮች አሉና ትንሽ መረዳቴን እንደው ትንሽ የሚጠቅማችሁ ሰዎች ካላችሁ ለእናንተ ይሆናል ማለት ሜቢ በዚህ መንገድ እያለፋችሁ ያላችሁ ሰዎች ወይም ልታልፉ ያላችሁ ሰዎች ይጠቅማችኋል። እቺ ትንሽ የሆነች ነገር ግን ብዙ ህይወታችንንም የሚቀይር ህይወታችንንም የሚበጠብጥ ትንሽ የሚመስል ነገር ነው። ሁሌም ዋጋ የሚያስከፍለን ብዙ ዋጋ የሚያስከፍለን ነገር ባይዘዌ ትንሽ የሚመስል ነገር ነው እና ላካፍላችሁ። ይሄንንም ይጠቅመዋል ጠቅሞኛል ለኔ ብላችሁ ካመናችሁ ይጠቅመዋል ለምትሉ ሰውም ኮፒ ሼር ማድረግን አትርሱ። ልነግራችሁ የመጣሁበት ርዕስ መታወቅ በሚል ነው እና መታወቅ አይጠቅምም እያልኩኝ አይደለም። መታወቅ የቱ ጋ ነው የሚጠቅመን? በየትኛው ሰዓት ነው የሚጠቅመን? ምን ስናደርግ ነው የሚጠቅመን የሚለውን ለማለት ነው። መታወቅ ጥቅምም እንዳለው ሁሉ ጉዳትም አለው። ከጥቅሙ ይልቅ ጉዳቱ ይበዛል እና እንዳንጎዳ አንዳንዶቻችን እንዳንጎዳ ይህንን ነገር ባናደርገው እና በህይወታችን ባይሆን እላለሁ። መታወቅ አንዳንዴ ከመታወቅ ያለመታወቅ ይሻላል። ያለመታወቅ የራሳችንን ኑሮ እንድንኖር ዝም ብለን ኑሯችንን እንድንኖር ያደርገናል። መከወን ማድረግ ያለብንን ነገር ሁሉ እያደረግን ህይወታችንን መቀጠል እንችላለን። ዮሴፍን እንመልከተው። ዮሴፍን ያንን ህልም እኮ እግዚአብሔር ለዮሴፍ ብቻ ነበር ያሳየው። አባቱ አይቶ ነበር እንዴ? ከዮሴፍ ጋር ወንድሞቹ አይቶ ነበር? ያውቁ ነበር? በፍጹም አያውቁም ነበር። ዝም ቢል ኖሮ ዮሴፍ ስለ ህልሙ ማን ይጠይቀዋል? ማንም። እሱ ግን ምን አደረገ? ለአባቱና ለወንድሞቹ ህልም አይቻለሁኝ እንዲህ ሲሆን ብሎ ተናገረ። አባቱ ደስ አለው፣ ወንድሞቹ ከፋቸው። ከዛ ምን ሆነ? ዮሴፍ በወንድሞቹ መጠላት መገፋት ጀመረ። ብዙ ዋጋ ከፈለ ዮሴፍ፣ ብዙ ያ የልጅነቱን ሁሉ እድሜውን በእስር ቤት እንዲከፍል ያደረገው ያንን ህልም መናገሩ ነበር። በራሱ ህልም ጠላትነትን አፈራ። ብዙውን ጊዜ የራሳችን ነገሮች ናቸው ለኛ ጠላቶች የሚሆኑብን። ዳዊትን እንመልከተው። ዳዊት ሳኦል ጋር ሳይመጣ በፊት ይኖር ነበር። እግዚአብሔር ብዙ ድንቅና ተአምራቶችን እያለማመደው ይኖር ነበር።
ዳዊት መሮት አያውቅም ነበረ። በዛም መሃል ለምን ከእግዚአብሔር ጋር ነበረ ላይፉ ሁሉ። ወደ ሳኦል ከመጣ በኋላስ መልካም የተደረገለት መስሎት ለዳዊት መልካም የሆነለት መስሎት ብዙ ስቃይ ብዙ ውጣ ውረድ ዋጋ ከፈለ። ለምን? ሳኦል ኦልሬዲ ንጉስ ነው። ዳዊት ደግሞ እረኛ ነበረ። ምናልባት ሳኦል ያንን መቀበል አቅቶት ሊሆንም ይችላል። ግን ዳዊት ከሀገር ወደ ሀገር የሚበላውን እስኪያጣ ሲጎሳቆል ያ ሁሉ መከራ ሲደርስበት ከዛሬ ነገ ሳኦል ይገለኛል እያለ እየፈራ እየሸሸ ያን ሁሉ የሱ ያልሆነውን ነው። አንዳንዴ እኛ የራሳችንን ለሰዎች ሰጥተን የኛ ያልሆነውን ኑሮ ነው እኛ የምንኖረው። ዳዊት የራሱን ነገር ለሳኦል ሰጥቶት ነው እንደገና ዋጋ የሚከፍለው። ያን ሁሉ አስጠሊታ መንገድ እንዲሄድ ያደረገው መታወቁ ነበረ። ዳዊት እግዚአብሔር እንደቀባው እግዚአብሔር ቀን እስኪመጣ ድረስ ወደ ሳኦል ባይሄድና ዝም ብሎ ኑሮውን እየኖረ እግዚአብሔር በራሱ ሰዓት ሲያነግሰው ቢነግስ ኖሮ ምን ችግር ነበር? ምንም የለም ነበር። መታወቅ ጠላትም ነው ወዳጅም ነው። ወደ ኢየሱስ እንምጣ። ኢየሱስ ይናፍቁት ነበር። ብዙ ሊያዩት ይመኙት ነበር። ማን ነው ይሉት ነበር። ምን አይነት ነው ይሉት ነበር። ሲያገኙትም ብዙ ነገር እንዲያደርግላቸው ይሹ ነበር። ትልልቆች ይሹ ነበር። እሱ ግን ለማን ያደርግ ነበር? ለትንንሾች ያደርግ ነበር። ጌታ ይፈውሳቸዋል፣ ያድናቸዋል፣ ያበላቸዋል። ከብዙ ከታሰሩበት እስራት ሁሉ ይፈታቸዋል። እና ኢየሱስን ምን ሊያደርጉት ይፈልጉ ነበር? ሊያነግሱት ይፈልጉ ነበር። ኢየሱስ ደግሞ ያንን ሲያቅ ይሸሽባቸው ነበር። ለምን? የእነሱን መታወቅ አልፈለገም ነበር። እነሱ ኢየሱስን እንዲታወቅ ታዋቂ ለማድረግ የፈለጉበትን መንገድ ጌታ ኢየሱስ በፍጹም አልፈለገም ነበር። ምክንያቱም ተልእኮውን ይጥል ነበር። የመጣበትን አጀንዳ ይጥል ነበር። ሰይጣን ሁሉ መጥቶ ጌታ ኢየሱስን አንተ ቅዱስ የእግዚአብሔር ልጅ ከሆንክ ይህንንና ያንን አድርግ ይለው ነበር። ጌታ ኢየሱስ ሰይጣንን ያባረረው ነበር። ለምን? እሱ የመጣበት ወይ ያ አልነበረም። ሰዎች ጌታ ኢየሱስን ሊገልጡበት የፈለጉበት ነገር ጌታ ኢየሱስን የሚገልጠው አይደለም። እንደውም የሚቆጣበትን ቦታ ብዙ ነበረ። ጌታ ኢየሱስ ያንን አይፈልግም ነበረ። ያ ሰዎች ሊሰጡት ያሉት መታወቂያና ክፉ ሊሰጠው ያለውን መታወቂያ ጌታ ኢየሱስ አልተቀበለውም ነበር። ተቀብሎት ቢሆን ኖሮ ዛሬ በአብ ቀኝ ባልሆነ ነበር፣ እኛም ባልዳንን ነበር።
እሱ መታወቅ የፈለገው ከማን ነበረ? ከራሱ ከእግዚአብሔር ነበረ። አባት ሆይ አክብሬሃለሁና በክብርህ አክብረኝ ይለው ነበር። ኢየሱስ ክብር አጥቶ ነበር እንዴ? ሰዎች ያከብሩት ነበር። ያ ሁሉ ሕዝብ እየተከተለ ያከብረው ነበር። የሚያከብረውም ያቃልለውም ቢኖርም አክባሪዎቹ ግን ብዙ ነበሩ። ብዙ ተከታዮች ነበሩ። ግን እሱ አይደለም የመጣበት ዓላማ፣ የተነሳበት ዓላማ፣ የከፈለበት ዋጋ፣ የሄደበት መንገድ ጌታ ኢየሱስ የተሻለ የበለጠ ክብር የበለጠ መታወቅ እንዳለ ስላወቀ ይህንን አልፈለገውም ነበር። ማርያምን እንመልከታት። ማርያም መልአኩ መጥቶ ሲነግራት በልቧ ነበር የያዘችው። ነገሩ እስኪሆን እስኪፈጸም ድረስ ትጠብቅ ነበር። አሁን እንደው ለመኩራራትና ለመታበይ ከሷ የበለጠ እኮ የእውነት ማንም የለም ነበር። ለምን? ሰዎች ሁሉ የናፈቁትን ያጡትን ፊት ለፊት መልአኩ መጥቶ ጌታን ትወልጃለሽ ነበር ያላት። ወጥታ ለጎረቤቶቿ እዛ ለምትኖርበት ማህበረሰብ እኔ ከእናንተ ከፍ ያልኩ ነኝ፣ እበልጣለሁ፣ እንደዚህ ጌታን ልወልድ ነው ብላለች? አልተናገረችም። ማርያም ከአፏ አንድም ነገር አልወጣም ነበር። ዝም እስኪሆን ድረስ ዝም ነበር ያለችው። ተናግራ ቢሆን ኖሮ ታበላሸው ነበረ ብዙ ነገር። ግን ዝም ብላ ነገሩ እንዲፈጸም አደረገች። እኛ ዛሬ ምንድነው ዝም ማለት ያለብን ነገር? ምንድነው የምናበላሸው? ያወቅን መስሎ የምናበላሽ፣ የተመሰገንን መስሎን ብዙ ነገራችንን ያጣን። እንጠንቀቅ እላለሁ። ዮሴፍ የመጣበትን መንገድ ተመልከቱ። ትንሿን ነገር ብዙ ያደረገበት፣ ቀላሉን ከባድ ያደረገበት ህልሙ ነበር። በሰው ልጆች ሁሌም ልዩነት የሚፈጠረው እኛ ጋር ያለው ሰዎች ጋር የሌለው ነገር ሲሆን ነው። ሁሌም ብጥብጥን፣ ብዙ ነገርን በህይወት የሚያስነሳ። ይሄንን ስናቅ ደግሞ እኛ እግዚአብሔር ሁሉን ነገር ይጠብቅልናል ማለት አይደለም። ለምን? እኛም ራሳችንን መጠበቅ ያለብን ፓርት አለ፣ እግዚአብሔርም እኛን የሚጠብቀን ቦታ አለ እና ራሳችንን እንጠብቅ እላለሁ። መናገር የሌለብንን ባንናገር፣ መናገር ያለብንን ደግሞ ብንናገር መልካም ነው። መታወቅ ብዙ ነገር ያሳጣናል፣ ብዙ ነገር ያመጣልናል። አያስፈልግም እያልኩ አይደለም፣ ግን ቦታ አለው። የቱ ጋ ነው የሚጠቅመኝ፣ የቱ ጋ ነው የማይጠቅመኝ? ኢየሱስ ያንን መታወቅ የሚያደርገው በሚጠቅመው ቦታ ነበር። መታወቅን ደግሞ አላዋቂነትን የመረጠ በማይጠቅመው ቦታ ላይ ደግሞ አላዋቂ ሆኖ ነበር የተገኘው። አድርግ ሲሉት አያደርግም ነበር።
ከነዛ ይልቅ የናፈቁት እነሱ ነበሩ። ግን እሱ ዝም ነበር ያለው። ለምን? ይሄ ሁሉ እንዳይቀርበት፣ እግዚአብሔር አምላክ ከተናገረው አንዳች እንዳይቀርበት ዝም ነበር ያለው። እንደ ዮሴፍ ረጅም ዓመታቶችን መክፈል፣ እንደ ዳዊት ውጣ ውረድ፣ ታች ላይ ከሀገር ሀገር መንከራተት፣ በሰው መጠላት፣ በሰው መገፋት፣ በወዳጅ መገፋት፣ በምናቀው በማናቀው መገፋትን የሚያመጣብን እኛም የሰራነው ስህተት ሰዎችም ያወቁት ነገር ሲኖር ይህ ሁሉ በህይወታችን ይሆናል። ከዚህ ራሳችንን እንጠብቅ። በሚጠቅመን ነገር ላይ መታወቅ ይሁንልን። ይጎዳል፣ ብዙ ይጎዳል፣ እድሜ ይጎዳል። መሆን ያለብንን ሳንሆን እግዚአብሔር ያደርግልኛል ብለን ታምነን እግዚአብሔርን እየጠበቅን የእግዚአብሔር ነገር ዘግይቶ እኛም የራሳችንን ነገር ሳናደርግ ሳንከውን መተላለፍ ይሆንብናል። ከዚህ ሁሉ እግዚአብሔር ይጠብቀን። የራሳችንን ነገር ሰተን አተን ባዶ ሆነን እግዚአብሔር ከዚህ ይጠብቀን፣ በልቡ ይሰውርልን። እኛ ያቃተንን ነገር ሁሉ እሱ ይቻልልን። እኛ መሰወር ያቃተንን ሁሉ እግዚአብሔር አምላክ ይሰውርልን። የጣልነውን ሁሉ ጌታ ያንሳልን። የተወሰደብንን ሁሉ እግዚአብሔር ይመልስልን። እኔ ዓመታትን እመልሳለሁ እንዳለ እግዚአብሔር አምላክ ሁሉንም ይመልስልን። ከማይሆን መታወቅ እንጠንቀቅ። ምንም ኪሳችን ካልሞላ፣ ኑሯችን ካልሞላ፣ ሰው እኮ የሚታወቀው ብዙ ነገር ለማግኘት፣ አንዳንዶቻችን ደግሞ ሁሉን ለማጣት፣ ያለንን ሁሉ ለማጣት። ከእንዲህ አይነት መታወቅ እግዚአብሔር ይጠብቀን። መልካም የሆነውን መታወቅ ይስጠን። ህይወታችንንም ኑሯችንንም ሁሉ ነገራችንን የምንገነባበት የመታወቅ ትርፉ ይሄ ብቻ ነው። ሰክሰስፉል በኑሯችን በህይወታችን የምንሆንበትን ይህንን መታወቅ እግዚአብሔር ይስጠን። እወዳችኋለሁ። ከተመቻችሁ ደስ እንዳላችሁ